ኢየሱስን የሰቀሉት ሐዋርያቱን የጨፈጨፉት እነዚህ ጨካኝ መሪዎች መጨረሻ ምን እንደሆነ ብታውቁ ትደነግጣላችሁ። የታሪክ በቀል። አብራችሁን ቆዩ። ቀያፋና ሄሮድስ ጲላጦስ እውነትን ለመጥፋት የተነሱ ኃያላን ነበሩ። ነገር ግን ፍጻሜያቸው ከስሩ ግፍና የከፋ ዘግናኝ ሆነ። ሴራ የሰለጠነው ሊቀ ካህናት ቀያፋ ኢየሱስን ለማስገደል ሴራ 30 ብር በመክፈል ሴራ ያሰራው ቀያፋ ከስልጣኑ ተሽሮ በውርደት በብቸኝነት ሞታ። ሐዋርያትን ደግሞ ያሳደደ ሄሮድስ ደግሞ በትዕቢቱ ምክንያት በቁም በትል ተበልቶ ዘግናኝ በሆነው ሕይወቱ እንዳለፈ የታሪክ ይናገራል። ኢየሱስን ለሞት የሰጠው ጲላጦስ በስደትና በህልና ጭንቀት በሐዘን ራሱን አጠፋ። ጴጥሮስንም ጳውሎስንም ያስገደለው ጨካኙ ኔሮ ደግሞ በገዛ ህዝቡ ታድኖ ጎሮሮን በሰይፍ ተወግቶ ሞታ። በ70 ዓመተ ምህረት በትዕቢት የተነፉ በትዕቢት በተንኮል ያሴሩ መጨረሻቸው እጅግ አስከፊ ነበረ። ስለተከታተላችሁ አመሰግናለሁ። መልካም ቆይታ ይሁንላችሁ።